በኤስ የምጠራ ታውቂያለሽ? ኤስ አዎ አባዬው እንትን ነው አባባ ምንን ምክ አበ ይብሳም ሲሳይ የሚባል ነገር ታውቃላችሁ? ሃሌሉያ የካና አንተ ለዘላለም አሜን። ለምን ሆነ ለምን እንደዚህ ሆነች ብሎ የተቆጣው የሆነ ነገር አሸክሞ ሊልክ በተለይ በአንድ ሴት ላይ አነጣጥሮ እሷን እናገኝና ከዛ በኋላ እሱን እናገኘዋለን። ኢየሱስ በደምህ ጉልበት ረከትያስ ብሎ በሴት ላይ ያነጣጠረውን ቋንቋ ማይታወቅ ያንን መናፍስት ዛሬ ሰብረንሻለሁ። ኢየሱስ ጌታ ስም አሜን። ተሰበረ በጉልበቴ እሷን እንያዝ። እሷን ከያዝን በኋላ የእሱን ኃይል እናገኛለን ይላሉ። የኔ አምላክ አይሆንም። ኧረ አይሆንም። ወደዛ ቤት ደስታ እንጂ ደስታ እንጂ በረከት እንጂ ስኬት እንጂ በርሽን ክፈች። በደንብ በር ክፈች። ከትያዛ አንቺን ቤት ጉብኝ ታደርጊያለሽ። ለስሜ ምን አምላክ እግዚአብሔር ሃሌሉያ። በእስ አቃሉ አላውቅም። በእስ ምን የደነ ሰው ለምን ነው ኦፖርቹኒቲ ነው። እድል በለዋ በቃ እድሉን የምሰጠው ማን ነው? የኔ አምላክ። ገና ብዙ ክብር አለሽ። ጌታ ነህ። ገና ብዙ ክብር አለ። የተናደደም አለ፣ የተደሰተም አለ። መንፈስ ቅዱስ እውነት ያ ይኸውልሽ፣ አንድ ነገር ልንገርሽ። ይኸውልሽ እሷ ጋር እየተራሮጠ ያለው ስራ እዚህ የሚሰራው ስራ ነው። ልጅሽ የት ነው ያለችው? ሰውዝ ያድናል። አሜን። ያድናል በለው። ያድናል። በኤስ የምጠራ ታውቂያለሽ? ኤስ አዎ አባዬው እንትን ነው አባባ ምንን ምክ አበ ይብሳም ተጉሩ ክብር እሺ አያቂ ረበሾት ምን ይላል? እግዚአብሔር እነኛን እንዳስመለጠ ምልክት ሰጥቶኝ ነው። አሜን ነው ምልክት ሰጥቶኝ። አሜን። ጌታ ይሄን የሚጠራው ስም ምናልባት ሲሳይ የሚባል ነገር ታውቃላችሁ? ሃሌሉያ የካና አንተ ለዘላለም አሜን። ኢየሱስ የኔ አምላክ እንደዚህ ብሎኛል። አሜን ራሱ አሜን። አባቴ እንዳለ አሜን። ተጓዥ ነው። አሜን። ለስምህ አሜን። ቃል ተጓዥ ነው። አሜን። እንዴት እንደሆነ አይታወቅም። ማሚ ደርሻለሁ። አሜን። ሃሌሉያ ከትንደው አሜን። መንፈስ ቅዱስ ስም ይባረክ። ሃሌሉያ በቃ አንቺ ቤት መልካም ነው ነው ተሳየብ አሜን። ደጋግመሽ ትመላለሻለሽ። አሜን። አምናለሽ ደግሞ በቅርብ ቀን አዲስ ነገር የሆነ አዲስ ነገር ተቀምጦ እከሌ መጣ የሚባል ነገር ስልስና ትሰሚያለሽ። ግብሽም በደንብ ክፈች። ጌታ ትልልቅ ነገሮችን ቤት ውስጥ ታደርጋለህ። አሜን። ቋንቋን የሚደበላልቅ አውሬ እዛ ሀገር የተነሳናው ሰብሬያለሁ። እሷ ጌታ ያገባች ናት። አዎ የአንድ ልጅ እናት። ለእሱም የተነሳ